ሮለር ብሌድ በህይወቴ ተጫውቼ አላቅም፣ ግን ለራሴ 7 ቀን ሰጥቼዋለሁ። እችለው ይሆን? አብረን እናይ። Today I am going to make a new video, so please subscribe. መጀመሪያ የሄድኩት ወደ ስኬትቦርድ ፓርክ የሚባል ቦታ ነበር። ብዙ ሰዎች ነበሩ። እኔ ግን ተጠግቼ አንድ ቦታ ላይ የተለማመድኩኝ ነው። ብሮ ስትቆም ይከብዳል በጣም። ለመቆም ነው ያሰብኩት ዛሬ፣ ግን ነው በጣም ያስፈራል። አይምሮህን እግርህ ላይ ያለ ነው የሚመስለው። እና እጄ በጣም ያመኛልና ትንሽ እጄ ልረፍ ነገ አድርገዋለሁ። አንድ ታሪክ ልንገራችሁ። መጀመሪያ ወደ አሜሪካ ስመጣ ጓደኛ አልነበረኝ። 16 ዓመቴ ነበር የመጣሁት። እንግሊሽ ትንሽ ነው የምችለው። አንድ ጊዜ የሆኑ ሀበሻ ጠሩን፣ እቃ ልናዛውርላቸው ማለት ነው። ቤት እየቀየሩ ነበርና ልናግዛቸው እቃ ማንሳት ምናምን ለእኛ ጠሩን። ከዛ እኛ እያገዝናቸው ነበር። እዛ ቤት አንድ ቆንጆ ልጅ ነበረች። ላናግራት ብዬ ነው አፈርኩኝ ነገር ሻይ ነበርኩኝ ለማውራት። ሮሎ ብሌድ ደግሞ ትችል ነበር ልጅቷ። ከዛ እኔ ደግሞ በጣም ተናደድኩኝ። ከዚ ሮሎ ብሌድ አልችልም። ከዛ ለራሴ ምን ነበር ሮሎ ብሌድ ብችል እኮ አብረን ሮሎ ብሌድ እንጫወት እንሂድ እላት ነበር አልኩኝ በውስጤ ማለት ነው። ከዛ ቀን ቤት እነሱ ቀየሩና ከዛ ግን ልጅቷ የምማርበት ትምህርት ቤት ላይ ነበር የምትማረው። እና ምን አልኩኝ ለራሴ ሮሎ ብሌድ እገዛለሁ፣ ሮሎ ብሌድ እችላለሁ እና ልጅቷን ፍሬንድስ እንሆናለን ከልጅቷ ጋር አልኩ። የዛኔ ግን ስራ አልነበረኝ። ስራ ስላልነበረኝ ለአባቴ ሮሎ ብሌድ ግዛልኝ ብዬ ጨቀጨኩት። እሱም አልገዛልኝም። ሺ ዋዝ ሲኒየር ነበረች እሷም። እኔ ደግሞ ሮል ብሌድ ካልቻልኩኝ አላናግራትም አልኩኝ። ምንም ነገር ሳላናግራት እሺ ግራጁዌት ሄደች። ታናሽ ወንድሜ ሮል ብሌድ ይችላል፣ ስራ አለው፣ የራሱ ገዝቷል ማለት ነው። ከዛ እኔ ደግሞ ምን አልኩኝ ሳይ ሁል ጊዜ ሮል ብሌድ እሷን አስታውሳለሁና ለምን ሮል ብሌድ አልለማመድም? 7 ቀን ብቻ ነው ያለኝ ለመለማመድ ማለት ነው። በ7 ቀንም ይቻላል ወይ? እና ያለን እሱ አብረን እስኮ። ዛሬ ደግሞ 2ኛ ቀኔ ነው ፓርኩ አለመሄድ። እየሳቁብኝ ነበር። እንጃ ምን ስወድቅ ስቆውብኝ ትንሽ ደብሮኛል። በ2ኛ ቀኔ ደግሞ መኪና ተጠግቼ እየተለማመድኩ ነበር። መኪና የተጠጋሁበት ምክንያት ደግሞ እንዳልወድቅ ነበረ፣ ግን ወድቄያለሁ። ዛሬ የምለማመደው ደግሞ መንቀሳቀስ ነው፣ ለመሄድ ነው የምለማመደው። መሽቷል አይነው፣ ግን ዝናብ ዘንቦ ነበር ጠዋት። በ3ኛ ቀን ደግሞ መሄድና መቆም እየተለማመድኩ ነበር። መሄድ ትንሽ ችየዋለሁ፣ ግን መቆም አቅቶኛል። ለነገ አስተላልፈዋለሁ። ዛሬ 4ኛ ቀኔ ነው። ይሄ ይዤ መጥቻለሁ። ሄልሜት ከወደቅኩኝ ምንም ነገር እንዳልሆን ፍሮም ላስት ቪዲዮ ብዙ ጊዜ ወድቄ ነበር። አሁን ግን ሄልሜት አድርጋለሁ። ስኬትቦርድ ፓርክ ነው የመጣሁት። ዛሬ ማንም ሰው የለም። ዛሬ የምለማመደው መሄድና መቆም ማለት ነው። ና ሄልሜቴ ማድረግ አለብኝ። ሄልሜቴን አምጥቼዋለሁ። አይዟችሁ እኔ ነኝ እንደምታዩኝ። ላደርገው ነው። እዚህ ጋር ስትሄዱ እንደ ፔንግዊን ነው መሄድ ያለባችሁ። አንዱ ቀስ፣ አንዱ ወደዚህ መድፋት፣ አንዱ ወደዚህ መግፋት። በዛ ቀን አንድ ነገር ትዝ አለኝ። እቤት ያየኋቸው ዩቱብ ቪዲዮዎች ነበሩና እነሱን አስታወስኩት። ያየኋቸው ዩቱብ ቪዲዮ ደግሞ እነዚህ ናቸው። Apart from the heel brake, the T-stop is the most አያችሁን? ተርን አደረኩኝ። ሄልሜት ያስፈልገኝ ነው። ፍሬን መያዝ እችላለሁ፣ ቀስ ማለት ነው።
ይሄኛው ወደ ተርን ታርቀዋለህ። ኦኬ ብሮ ለዛሬ በቃኛል። ሄልሜት ያለመጣሁትም ለምን እንደማልወድቅ ስላወቅኩኝ ማለት ነው። ዛሬ የምማረው ፍጥነትና ክላሪቲ ጥሩ መሆን አለብኝ፣ ፍጥነትም መቻል አለብኝ። that's the plan. let's go baby. የማይሽከደጁ የማይሽከማማው ካውደ ምሕረቱ ከሚሰሙ የማይሽከደጁ let's go. ኦኬ ሶ ዛሬ ይበቃኛል። እዚህ ነው ማበቃው እና ለኔ ብለህ ንቃ፣ ለኔ ብለህ ንቃ፣ ለኔ ብለህ ንቃ። በስድስተኛው ቀኔ ደግሞ በድፍረት ወደ ጥርጊያ ወጣሁኝ፣ ወደ አስፋልት ወጣሁኝ። ግን ተመስገን ጌታዬ አልወደቅኩም። ሮል ብሌዱን ቀላል ነበር አይደለም። ወድቅ ያለው አይ ነው ትንሽ ወድቅ ያለው። ሮለር ብሌዱ it was fun፣ በጣም ፋን ነው። it was fall የተለማመድኩበት ጊዜ በጣም ዊዞሩን በጣም ደስ ይል ነበር። ወርዝ ነው የወደቅኩትን የተለማመድኩት ጊዜውን ሁሉ it's worth it. so anyway ነው የምላችሁ፣ በጣም ደስ ይላል። ሮል ብሌድ ካላችሁ ሞክሩት። ግን ጊር አድርጉ ማርያም። ይሄ ጊር ላይክ ይሄ ሄልሜት የብቅ ይሄኛው አክቹሊ ሴቶች ሮብ ላይክ ቄጥ ከሌላችሁ ሴቶች ሮብ ብሌድ አድርጉ። እስ ላይክ ትልቅ ነው የሚሆነው ላይክ ያወጣል። ይሄ የኋላ ነገር ያወጣል። ቸስት ከዝ ስትራፓ ነው የሆነው እና ማስሌ ምናምን Why are you gay? Bro, what the fuck? This is gay shit. Anyway, ሴቶች ካላችሁ ሮል ብሌድ አድርጉ፣ ጥሩ ነው፣ ይጠቅማችኋል። ኤኒዌይ እሱን ተው። ተለማመዱት፣ ቀላል ነው፣ ደስ ይላል። አይታችኋል እንዴት እንደተለማመድኩኝ እና ስወርዝ ደስ ይላል። ሮል ብሌድ ስታደርግ ደስ ይላል። ትንሽ የነጮቹ ጥጋብ ተሰማኝና ምንድነው ማድረገው አሁን ላይክ በፍጥነት መጥቼ ይሄኛው ልነጥረው ነው። ጥጋብ ግን አንዳንድ ጊዜ ጥሩ አይደለም። አንድ ጊዜ ሞክረዋለሁ። I did it. So please subscribe, whatever. የማይሽከማማው ካውደ ምሕረቱ ድምፅ ከሚሰማው የማይሽከደዱ ስም ተማሪ ያንከቡ ሲዘምር